የሐረሪ ፖሊስ ኮሚሽን በተለይ ለሐረሪ ብዙሃን መገናኛ ኤጀንሲ በሰጠው መግለጫ በሐረር ሀማሬሳ አካባቢ የተከሰተው ሁከት 4 ሰዎች መሞታቸውንና 10 ሰዎች ላይ ከከባድ እስከ ቀላል የአካል ጉዳት መድረሱን ተናግሯል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ነስረዲን አሊ እንደተናገሩት በትላንትናው ዕለት በሀማሬሳ የስደተኞች መጠለያ አካባቢ በተከሰተው ሁከት ሲንቀሳቀሱ የነበሩ 7 መኪኖች ሙሉ በሙሉ መቃጠላቸውን ተናግረዋል። 7 መኪና ነው የተቃጠለው። ከተቃጠሉ 7 ተሽከርካሪዎች ውስጥ 6ቱ እርዳታ እህል ጭነው ወደ ሶማሌ ክልል እየሄዱ ያሉ ተሳቢ የሆኑ ትልልቅ መኪኖች ናቸው። ተሽከርካሪዎቹ ከነህሉ ሙሉ በሙሉ ነው የወደሙት፣ ተቃጥለዋል ማለት ነው። ኮሚሽነሩ እንዳሉት ጉዳዩ በሂደት የሚጣራ ቢሆንም በተደራጀ መልኩ የራሳቸውን ድብቅ አጀንዳ ለማስፈጸም ሲንቀሳቀሱ በነበሩ ኃይሎች ሁከቱ መፈጠሩን ገልጸዋል። ጸረ ሰላም ኃይል ሆነው እየተንቀሳቀሱ ያሉ አካባቢ የተደራጀ ኃይል ነበርና ከዛ ጋር በመቀናጀት እነዚህ የተፈናቃዮቹ መዝጋት በተሳሰበ በተቀናጀው ነዳጅ እያደረጉ መቃጠል ያለበትን ፓርቲ እየለዩ በተነጋጋ ሁኔታ ያቃጠሉበት ሁኔታ ነው የነበረው። ፖሊስ ኮሚሽኑ መረጃው የደረሰው 5 ሰዓት አካባቢ መሆኑን የተናገሩት ኮሚሽነሩ ተሽከርካሪዎች ሙሉ በሙሉ በእሳት መውደማቸውን ከገለጹ በኋላ ፖሊስም በአካባቢ ፈጥኖ እንዳይደርስ የተለያዩ ወጣቶች መንገድ በመዝጋት ሲከላከሉ ነበርም ብለዋል። የጸጥታ ኃይሉ እዛ አካባቢ እንዳይደርስ ከከተማው ጀምሮ እስከዛ ያለው መሬት መንገድ ዘግቶታል እንዳለ። በእለቱ የጭነት መኪኖቹን ሲያሽከረክሩ የነበሩና አሁን በፖሊስ ኮሚሽኑ ተጠልለው ካሉት የመኪና አሽከርካሪዎች መካከል የነበሩት ጫላ በራ እንዳሉት ከአዳማ ተነስተው ሐረር ሀማሬሳ እስኪገቡ ድረስ ሁሉም ነገር ሰላም እንደነበር አውስተው ሀማሬሳ አካባቢ ሲደርሱ ግን ሁኔታው እንደተለወጠ ይገልጻሉ። ሌላው የከባድ መኪና አሽከርካሪ የነበሩት አቶ ጢጣ ንጉሱ እንደገለጹት መንገድ ተዘግቶ ወጣቶች መኪናው ላይ ዘለው በመውጣት በድንጋይና በሜንጫ በማስገደድ ወደ ስደተኞች ጣቢያ እንዲገቡ አድርጎኛል ብለዋል። ከዚያ በኋላ የተፈጠረውን እንደሚከተለው ይገልጻሉ። ከሀገር እኛ ሀገር አንመርጥም፣ ሂዱ የተባለ ቦታ ነው የምንሄደው። የማናውቀው ሰዎች እንደዚህኛው ቤተሰብ አስተዳዳሪ ነን። በመጨረሻም ኮሚሽነር ነስረዲን አሊ ህብረተሰቡ የአፍራሽ ኃይሎች ድብቅ ፍላጎት መጠቀሚያ እንዳይሆን ራሱን እንዲከላከል መልእክት አስተላልፈዋል።